ሚስቱ ጅኒ ይዟታል ተባለና ሊቀራባት የሆነ ሸህ ዘንድ ይዟት ሄደ። ሸሁም ጥቂት እንደቀሩባት ጅኒ መናገር ጀመረ። ለመውጣት ዝግጁ ነኝ፣ ግን መስፈርት አለኝ አላቸው። ሸሁም ጅኑን ታገሉት። ያለ አንዳች መስፈርት በግድ ትወጣለህ አሉት። ጂኒው ግን እምቢ አለ። በመጨረሻም ሸሁ እሺ መስፈርትህ ምንድን ነው ብለው ጠየቁት። ከዚህ ከወጣው ቀጥታ ወደ ባሏ እንድገባ ይፍቀዱልኝ አላቸው። ቀድሞውኑ ሲፈራ ወደ ሩቃ ቤት የሄደው ባሏ ተሸበረ፣ ተንቀጠቀጠ። ሸሁም በፍጹም አይሆንም፣ አይደረግም፣ ወደ እሱ የመግባት መብት የለህም አሉት። ግና ትንሽ ካሰላሰሉ በኋላ ቆይተው ለምን ወደ ባሏ መግባት እንደፈለገም ጠየቁት። ጅኒውም መለሰ፣ ያው እሱ የኛ ተመሳሳይ ነው፣ አይሰግድም፣ ማረፊያችን መሆን አለበት አላቸው። ሸሁም ወደ ሰውየው ዘወር ብለው አትሰግድም እንዴ በማለት ጠየቁት። ባልን በድንጋጤ እረ ሰግዳለሁ አላቸው እየተደናበረ። ሸሁም ጅኑ ጋር ድርድር አደረጉ። እንዲህም አሉት፣ በል አሁን ከሷ ውጣ፣ ነገር ግን እሱን እዛው ቤታቸው አካባቢ ሆነ ተከታተለው፣ በእርግጥም የማይሰግድ ከሆነ እንድትገባበት ፈቅጃለሁ አሉት። ጅኑም በሀሳቡ ተስማማና ለቀቃት። ቀናት አለፉ። ሴትየዋ ለሸሁ ደውላ ባደረጉት መልካም ነገር አመሰገነቻቸው። አሁን ቀጥ ብሎ እየሰገደ ነው፣ አረ እንዳውም የመስጂድ በር ከፋች ሆኗን አለቻቸው። ሸሁም በመገረም አየ የሰው ልጅ አላህን ሳይፈራ ጅንን ይፈራን አሉና ፈገግ አሉ። እርግጥ ነው ሴትዮዋ ምንም አይነት ጅኒ አልነበረባትም። ባሏ አልሰግድም ብሎ ሲያስቸግራት ከሸሁ ጋር ተመካክራ ነው ይህንን ያደረገችው። ሲጀመር ሴት ልጅ መላት ታጣም አይደል የሚባለው? ይህ በእሷ ምክንያት ባሏ እውነተኛ ምርጥ የአላህ ባሪያም ሆኖላታል። አትገረሙም?